ሰላም ሰላም ውድ ኢትዮ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? ከኔ ጋር ፈጣሪ የተመሰገነ ይሁን። ሁሉ መልካም፣ ሁሉ ሰላም። ቤተሰቦቼ ቪዲዮውን ስትጀምሩ ላይክ እያደረጋችሁ ጀምሩ። አዳዲሶች ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ብዙ ነገሮችን አብረን እንማማራለን። እንደዚሁም ደግሞ የምለቃችሁ ቪዲዮዎች ያስተምራሉ ብላችሁ ካሰባችሁ ሼር እያደረጋችሁ ለሌሎቹ ሀሳባችሁን አካፍሉ። አንዳንድ እህቶቼ በራሳችሁ ላይ ያልሆነ ውሳኔ አትወስኑ። ሁሉም ነገር ያልፋል። የማያልፍ ነገር የለም። በዚህ ምድር ላይ ሁሉ ነገር ያልፋል። ከባድ ነገርም ቢያጋጥማችሁ ያልፋል። ምንም የማያልፍ ነገር የለም። እያንዳንዷ ነገር አላፊ ናት። ግን አልፎ ሁሉንም ነገር ማየት የምትችሉት እናንተ በህይወት ስትኖሩ ነው። በህይወታችሁ ላይ ያልሆነ ውሳኔ አትወስኑ። እናንተ ታስፈልጋላችሁ። ለቤተሰብ በተለይ ለእናት፣ ለአባት፣ ለእህት፣ ለወንድም እንደ ሀገርም ደግሞ ታስፈልጋላችሁ። በራሳችሁ ላይ ምንም አይነት ነገር ቢገጥማችሁ ያልሆነ ውሳኔ አትወስኑ እባካችሁ። የሆነ ነገር ሲሰማችሁ ለ5 ደቂቃ ለ3 ደቂቃ ወጣ በሉ። ከሚረብሻችሁ ቦታ ራቁ። በቃ የሆነ ደስ የሚል ቦታ ሂዱ። እናንተን የሚያስደስታችሁ ከዛ ስሜት ውስጥ የሚያወጣችሁ ነገር ላይ በቃ ፎከስ አድርጉ እንጂ በላያችሁ ላይ ያልሆነ ውሳኔ አትወስኑ እባካችሁ። ሁሉም ነገር ያልፋል። ቤተሰብ እኔ ዛሬ ምን አየሁ መሰላችሁ? በጣም እኔ በቃ አዘንኩኝ። ይሄን ያክል በጣም ተስፋ እየቆረጠ በቃ ወገን ያለኝ ያልኩት። በጣም አንዲት እህታችን እንግዲህ በራሷ ላይ ያልሆነ ውሳኔ ወስና ህይወቷ አልፏል። በጣም ቆንጅዬ ልጅ ወጣት፣ ብዙ ነገር የሚጠብቃት እንግዲህ ፈጣሪ ነው የሚያውቀው ምን እንዳጋጠማት። ለዚህ ውሳኔ ያደረሳት ምን እንደሆነ የምናውቀው ነገር የለም። ፈጣሪና እሷ ብቻ ናቸው የሚያውቁት ማለት ነው። እዚህ ደረጃ እዚህ መጥፎ አስተሳሰብ ላይ የደረሰችበት ምክንያት ምን እንደሆነ በራሷ ላይ ምን እንዳስወሰናት አናቅም። ግን እባካችሁን ሁሉም ነገር ያልፋል። የማያልፍ ነገር የለም። በቃ ያቺ 5 ደቂቃ 3 ደቂቃ አሳልፏት። ወጣ በሉ። የሚያናድዳችሁ ነገር ካለ ራቅ በሉ። እናንተን የሚያስደስታችሁ ነገር ላይ ፎከስ አድርጉ። ብዙ ነገር ሰው ነን እና ብዙ ነገር ያጋጥመናል። በዙሪያችን ብዙ ነገር ሊያጋጥመን ይችላል። በስራችን ላይ፣ በኑሯችን ላይ፣ በቤተሰብ ደረጃ እንደ ቤተሰብ ብዙ ነገር ተስፋ የሚያስቆርጡ ነገሮች። ግን የትኛውም ነገር ቢገጥማችሁ ተስፋ እንዳትቆርጡ። ያችን 5 ደቂቃ አሳልፏት። ወጣ በሉ፣ ራቅ በሉ። በቃ ቤታችሁ ቁጭ ብላችሁ ከሆነ ይህ ሀሳብ የመጣባችሁ ወጣ። ውጭ ከሆነ ወደ ቤታችሁ ነው። ወደ እምነት ቦታዎች ሂዱ። መንፈሳችሁ ይታደሳል። ከዛ አስተሳሰብ ውስጥ ትርቃላችሁ። ለእናንተ አንቺን 15 ደቂቃ ማሳለፍ ማለት ለእናንተ ትልቅ ዋልዩ አላት። የመኖራችሁን ነገር ታረጋግጥላችኋለች። እና ያየሁት ነገር ምንድን ነው? ሁሉም ተስፋ የቆረጠ ኮመንት ስር እኔ ምን ነው በጠራኝ፣ እኔ ምን ነው በሄድኩኝ፣ አረ እኔን መቼ ነው የሚጠራኝ? ከፈጣሪ ጋር ግብግብ ባንለውም እኮ እኛ ሰዓታችን ሲደርስ እንሄዳለን። ሁላችንም ህያጆች ነን። ማንም የሚቀር ነገር የለም። በተለይ ራስ ማጥፋት ኃጢአት ነው። ይህንን በደንብ እወቁ። እኔ ቤተሰብ ምን ብዬ ልበላችሁ? ይሄን ያክል ህዝብ ቤተሰብ ተስፋ ይቆርጣል? እዚህን ያክል ደረጃ እንዴ! ሁሉም እኮ ያልፋል። የማያልፍ የለም። ይሄ እኮ ጀግንነት አይደለም። ራስን ማጥፋት ወንጀል ነው። ራስን ማጥፋት ኃጢአት ነው። ከፈጣሪያችሁ ጋርም አትጋጩ። እናንተ ታስፈልጋላችሁ። ለምዬ ታስፈልጓታላችሁ። 9 ወር ሙሉ አርግዛ ተሸክማ እየራባት እየጠጣት አሳድጋችሁ እናንተ ደግሞ በእንደዚህ አይነት በተልካሻ ነገር ህይወታችሁን ስታጠፉ በጣም ነው የምትጎዳው። ለእናታችሁ ስትሉ አስቡ።
ፍቅረኛ ሊያናድዳችሁ ይችላል፣ ሊከዷችሁ ይችላሉ፣ ገንዘብ ልትበዘበዙ ይችላል፣ ስራችሁ ሊከስር ይችላል። ይክሰር። እናንተ ለምንድን ነው ህይወታችሁን የምከስሩት? ለምንድን ነው እንደዚህ አይነት አስተሳሰብ ሴጣናዊ ነገር አእምሯችሁ ውስጥ ሹክ ሹክ የምታደርጉት? የሆነ ነገር ሲመጣባችሁ የሚረብሻችሁ ነገር ቶሎ ብላችሁ ወደ እምነታችሁ ቦታ ሂዱ። በቃ ወደ እምነት እንደ የእምነታችሁ ሂዱ። እንደገናም ደግሞ ደስ የሚላችሁ ነገር ላይ ፎከስ አድርጉ። በቃ ከዛ አእምሯችሁ ውስጥ ከመጣው መጥፎ ሀሳብ 5 ደቂቃ ለማሳለፍ ማለት ነው። በቃ መጽሐፍ ማንበብ ካለባችሁ አንብቡ። ወጣ ብላችሁ ወደ ባህር አጠገብ ወደ መናፈሻ። ለምን አንድ ቦታ ቁጭ ስንል ሹክ 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 የሚል ነገር አለ። ያንን ለማሳለፍ ወጣ በሉ እንጂ ምንም ነገር ቢያጋጥማችሁ በላያችሁ ላይ ውሳኔ አትወስኑ። በጣም የሚያስጠላ ውሳኔ ነው። በቃ እናንተ ታስፈልጋላችሁ። እናንተ ብዙ ስራ የሚጠበቅባችሁ ነው። እናንተ ትዳር መስረታችሁ ቤተሰብ ትልቅ ቤተሰብ መስረታችሁ ልጆች ወልዳችሁ ብዙ ነገር መስራት የምትችሉ ናችሁ። እንደ ሀገር ደግሞ ታስፈልጋላችሁ። በቃ ለሀገራችሁ ብዙ ነገር መስራት ትችላላችሁ። ህይወት ይቀየራል። ሌሊትና ቀን ራሱ ይቀያየራል። አይደለም እናንተ ያ መጥፎ ነገር ራሱ ይርቃል። ለምንድን ነው የማይርቀው? እናንተ በቃ እዛው ድፍት ስሉና ይህ በቃ ታለቅሳላችሁ፣ ታነባላችሁ። በቃ የሆነ ሀሳብ ሲመጣ በቃ ተስፋችሁን አትጡ። ተስፋ ይኑራችሁ። ተስፋችሁ ደግሞ በፈጣሪያችሁ ይሁን። ከሰው ልጅ ምንም አትጠብቁ። የሰው ልጅን የምትጠብቁ ከሆነ የሰውን ልጅ የምትደገፉ ከሆነ እንደነኛ አይነት ውሳኔዎችን እንድትወስኑ ያደርጋችኋል። ከሰው ልጅ አይደለም ከጓደኛ ከባዳ ይቅርና ማለት ነው ከወንድማችሁ፣ ከእህታችሁ፣ ከቤተሰቦቻችሁ ራሱ ምንም ነገር እንዳትጠብቁ። እግር እጅ አላችሁ፣ ሰርታችሁ መለወጥ ትችላላችሁ። ታሪክ ይቀየራል። የማይቀየር ነገር የለም። በቃ ሁሉም ነገር ይቀየራል። ተስፋችሁ በፈጣሪያችሁ ይሁን። የማይከዳ የማይተው የማይመርጥ ቀንሶ የማይሰጥ በቃ ፈጣሪ ነው። በአንድ አይን የሚያይ እሱ ብቻ ነው። መደገፍ ካለባችሁ ከልክ በላይ ተደገፉት። ማመን ካለባችሁ እመኑ። ተስፋችሁ በሱ ላይ ይሁን እንጂ በሰው ላይ አታድርጉ። አብዛኛውን ጊዜ እህት ወንድሞች የምትሸወዱት በጓደኛ ላይ ተስፋ ታደርጋላችሁ፣ በእህት ላይ፣ በወንድም ላይ፣ በቤተሰብ ላይ። ሰው ናቸው እኮ ዛሬ የተናገሩትን ነገ ቃላችሁን ሊያጥፉ ይችላሉ። ያመናችሁ ሊከዳችሁ ይችላል። የማይከዳ ግን ፈጣሪ ብቻ ነው። ስለዚህ እንደነኛ አይነት ነገሮችን በደንብ ትጠነቀቁ ይገባል። በራሳችሁ ላይ ምንም ያክል ውሳኔ መወሰን የለባችሁም። እንዴ ይሄ ነገር ስታስቡ እስዋቸው በየሐኪም ቤት ጤናቸውን አጥተው ፈጣሪያቸውን የሚማጸኑ አረ ማረኝ አንድ እንኳን ቆሜ ሰርቼ ልብላ የሚሉ አሉ። ልጄን ልቀፋት የሚሉ አሉ። አስባችሁታል? ድኜ ከመቼው ወጥቼ የሚሉ አሉ። ጸበል ቦታ ሲሄዱ እስቲ መስጊድ ቦታ ሂዱ። ጤናቸውን ያጧሉ። ዱዓ የሚደረግላቸው እንዴ በየሐኪም ቤቱ ይሄዱ። እንዴ እስቲ መቅዶኒያ ሂዱ። መቅዶኒያ ብትሄዱ እስቲ ጤናቸውን ያጡ ናቸው። የሚጦሩ ብቻ ሳይሆን ጤናቸውን አጥተው የሚያስታመማቸው ያጡ። ስለዚህ ብዙ አለ መኖርን የሚጓጓለ። እናንተ ተስፋ ቆርጣችሁ ነው አይደለ? እነሱ ደግሞ መኖርን የሚጓጓሉ። እባክህ ማረኝና እስቲ ከዚህ ሐኪም ቤት ወጥቼ አልጋዬን እስቲ ትቼ ሰርቼ ልብላ እባክህ ማረኝ የሚሏሉ፣ የሚማጸነዋሉ። ይችን ፀሐይን ይችን ብርሃንን ያላዩ ስንት እህቶቻችን አልፈዋል። ወጥተው ያልተመለሱ አሉ። እህቶች አታማሩ። ችግርን ሲያማርሩ ይጨምራል እንጂ አይቀንስም።
ማማረር ጥሩ አይደለም። በተሰጠን ነገር እናመስግን። ከልክ በላይ አንመኝ። እሱ ለክቶ አይደለም እና የሚሰጠን በቃ የሆነ ነገር ሲጎለን እሪ፣ የሆነ ነገር ሲጎለን እሪ፣ በላችን ላይ ያልሆነ ውሳኔ ማማረር ጥሩ አይደለም። ምሬትን ነው የሚታካው። ስለዚህ ፕሊስ ባካችሁ እንደዚህ አይነት ውሳኔ አትወስኑ። ብዙ እህቶቻችንን አተናቸዋል። አሁንም ማጣት አንፈልግም። የእናንተ መኖር ለእኛ ደስታ ነው። መኖራችሁ ያኖረናል። ተስፋችን ነው። ስለዚህ እባካችሁ እንደ ሀገርም እንደ ቤተሰብም እንደ አንድ ወላጅ ደግሞ እንደ እናት እንደ አባት ታስፈልጋላችሁ። በቃ ሁሉም ነገር ያልፋል። ስጡት ለፈጣሪ። ህይወታችሁን ቀጥሉ። በተሰጣችሁ ነገር አመስግኑ እንጂ በራሳችሁ ላይ ውሳኔ አትወስኑ። እኔ በጣም ነው ያዘንኩት። እንዴ ሁሉም ነገር ያልፋል እኮ። የማያልፍ ማን ነው ደስተኛ ሆኖ እየኖረ ያለው? ግን ሁሉም ነገር ለፈጣሪው ሰጥቶ ነው እንደ አቅሙ ህይወቱን ነፍሱን በቃ ተስፋውን በፈጣሪ አድርጎ ነው። እንዴ ለምንድን ነው እንደዚህ የምትሆኑ? ጓደኛ ቢከዳችሁ እናንተ ኑሩ፣ ተሻሽላችሁ ሰርታችሁ ሌላ የተሻለ ህይወት ጀምራችሁ ማሳየት ነው። እንዴ እናንተ ህይወታችሁን አጠፋችሁና ምንም ለተወሰነ ጊዜ ከንፈራችሁን ይመጣሉ። ታውቃላችሁ እንግዲህ ወየው ይባልላችኋል። የሀዘን እንትን ሙዚቃ ይለቀቅላችኋል። ከዛ በኋላ ትረሳላችሁ። ለምን ይሄን ታደርጋላችሁ? ማድረግ የለባችሁ። በቃ ጠንካራ ስማርት መሆን አለባችሁ። በቃ ይሄ ሹክ የሚላችሁን የሰይጣን ነገር በቃ ማሸነፍ አለባችሁ። እናንተ የፈጣሪ እጅ ስራዎች ናችሁ። ስለዚህ በዚህ ምድር ላይ በዚች ዓለም ላይ እየኖራችሁ ብዙ ነገር ያጋጥማችኋል። ግን ሁሉንም ነገር መተው፣ አይታችሁ እንዳላየ ሰምታችሁ እንዳልሰማ በቃ ተስፋችሁን በፈጣሪ ላይ ማድረግ፣ በሰው ላይ አለማድረግ። ሰው ተገለባባጭ ነው። ዛሬ የተናገረው ከትንሽ ደቂቃ በኋላ አታገኙትም። ቃሉን ያጥፋል። ወደ ሞቀበት ነው። ስታጡ ሊተዋችሁ ይችላል። ስትታመሙ ሊርቋችሁ ይችላሉ። ስለዚህ ሁሉ ነገራችሁ ብትታመሙ፣ ብታጡም፣ ብትራቡም፣ ብትጠሙም በፈጣሪ ላይ ተስፋ አድርጉ። ተስፋችሁን በደንብ አድርጉ። በቃ እኔ የምላችሁ ነገር ተስፋችሁን በደንብ በሱ ላይ ነው ማድረግ። በቃ ሰውን በፍጹም ተስፋ አታርጉት። ገብቷችኋል? ለዛ ነው አንዳንድ እህቶቻችን በቃ በአንድ የተስፋ ይቆርጡና በቃ ያልሆነ ውሳኔ ይወስናሉ። ጥንቅር ብሎ ይቀር። ይህን ያክል መጥፎ አስተሳሰብ የሚያሳስባችሁ ነገር የለም። ሁሉም ያልፋል፣ ቀሪ ነው። እናንተ ግን ካላችሁ ከቆማችሁ ብዙ ታምር ታያላችሁ። ብዙ ነገር ህይወት ተቀይሮ ደህና ቦታ ደርሳችሁ በቃ ሁሉ ነገር ተመቻችቶላችሁ በህይወት እስካላችሁ እስከሰራችሁ ድረስ ታያላችሁ። ካላችሁ ነው በህይወት ካላችሁ። ከሌላችሁ ሁሉም ይረሷችኋል። ለምን ብላችሁ ነው እንዴ? የታመሙ ማረኝ እያሉ እናንተ ሞት ትመኛላችሁ በፈጣሪ ስም። ይህንም በፍጹም ማድረግ የለባችሁ። ራሳችሁን ጠብቁ። ጭንቀት ሲሰማችሁ ማንበብ፣ ወደ ባህር ዳርቻ መሄድ፣ መናፈሻ ወጣ ማለት፣ ለየት ማለት፣ በቃ ራሳችሁን ማስተካከል። የተለያዩ ያ ነገር ለ5 ደቂቃ ብን ብሎ ነው የሚጠፋው። እንዴ ምን ኮኜ ነበር ቅድም እኮ እንደዛ ውስጥ በቃ ተመስጬ እኮ ያልሆነ ነገር ሳስብ ነበር ብላችሁ እንደገና ሌላ ትሆናላችሁ። ስለዚህ በቃ የሚረብሻችሁን ነገር ራቁት። በቃ ጓደኛ የሚረብሻችሁ ከሆነ ከዛ ራቅ። ቤተሰብ የሚረብሻችሁ ከሆነ ወጣ ራቅ ብላችሁ መንፈሳችሁን አድሳችሁ መጣ ነው። በቃ የሚረብሻችሁ ነገር በስልካችሁ ላይ ከመጣ ማሳለፍ፣ አለማየት፣ ፎከስ አለማድረግ፣ በነገሮች አለመብሰልሰል። በቃ ይህንን ካደረጋችሁ እናንተ ሙሉ ለሙሉ ተስፋ ይኖራችኋል። ለማን አባቱ ብላችሁ ተስፋ የምትቆርጡት? ስለዚህ ራሳችሁን ጠብቁ ነው የምለው እህቶቼ። ቪዲዮ እንግዲህ ያው ያስተምራል ካላችሁ ሼር እያደረጋችሁ ሀሳባችሁ ለሌሎች አካፍሉ። ሁሌም ቆንጆ ቪዲዮዎችን እሰራለሁ በዚህ ቻናል ላይ እለቃለሁ። እናንተም ደግሞ ሰብስክራይብ እያደረጋችሁ ያው አበረታቱኝ። አዲስም እንደመሆኔ ገና ነው እንግዲህ ያው ወራት ነው የተቆጠረው። ቆንጆዎችን አስተማሪ ነገሮችን ሁል ጊዜ በዚህ ቻናል ታገኛላችሁ።
ወዳችኋለሁኝ፣ አክብራችኋለሁ። በያላችሁበት መልካም ጊዜ። ባይ ባይ።